ከጥንት ጀምሮ እስካሁን ያሉ መኪናዎችን የምናገኝበት የከተማችንን ትልቁን ገበያ ላሳያችሁ። እንግዲህ በዛሬው ቪዲዮ የመኪና ገበያ ሁኔታና መኪና ስንገዛ ምን አይተን መግዛት እንዳለብን የማሳያችሁ ነው የሚሆነው። እስከመጨረሻ ተከታተሉን። ሰላም፣ እንዴት ነህ? እንዴት ነህ? ሰላም። እስቲ ዛሬ ገበያው ምን ይመስላል፣ የዛሬውን ገበያ ዋጋቸውንና ዲቴል ስላለው ነገር አንዳንድ ነገር በላይ። እሺ፣ እንዴት ነሽ? በቅድሚያ ያው ዛሬ እንግዲህ 46ኛው ሰንዴ ማርኬት ላይ ነው የተገናኘ ነው። እንግዲህ እንደምታየው ነው ሁሌ ከዙር ዙር መኪኖች እየጨመረ እንጂ እየቀነሰ አይደለም እኛ ግቢ ላይ። ዛሬም እንግዲህ እጅግ በርካታ መኪናዎች አስገብተናል። ትንሽ ከአየሩ ጋር ተያይዞ ከስተመር ባይኖርም ግን መኪኖች በበቂ ሁኔታ በአማራጭ ገብተዋል። ከዛም ባለፈ እንደምትመለከቱ ነው አየሩም አልያዘም። አክቹሊ መጠነኛም ሰው ቢሆን አለ። በደንብ ገበያው በአሪፍ ሁኔታ እየሄደ ነው። ከዛ ባለፈ የዛሬው ገበያ ለየት የሚያደርገው ምንድነው? አዳዲስ መኪናዎች ጨመር አድርገናል፣ ቀላቅለናል። የኤሌክትሪክ መኪናዎችን ብዛት ባለው መልኩ አስገብተናል። ከዛ ባለፈ ሌክዠሪ መኪናዎች በፊት በኒሰን ካሽ ከተገድበን ነበር። አሁን ደግሞ ከፍ ብለን በኢቪዎች ዩአናፕ እና ጄቶር 90 ፕላስ አስገብተናል። ዲዛይሮች እንደተለመደው በርካታ አሉ። ቪትሶችም፣ ኮምፓክት፣ ኮሮላ፣ ቤልታ እንደተለመደው ነው። ሁሉም ዘጭ ብሏል። እስቲ ዞር ዞር ብለን ሰሞኑን ያው ከዓለም አቀፍ ሁኔታ ጋርም ተያይዞ ከጦርነቶቹ ጋር ከነዳጅ መኪና ከኤሌክትሪክ መኪና ጋር የዋጋ ማሻቀቦች፣ ውጣ ውረዶች፣ ብዙ ነገሮች ተከስተዋል። እስቲ እነሱንም ደግሞ ዞር ዞር ብለን ምን ይመስላል የዛሬው ገበያ 46ኛው ሰንዴ ማርኬት ላይ ስንት ብር ዋጋ አለ የሚለውን ዞር ዞር ብለን ለማየት እንሞክራለን። እንደው በቀለል አድርጎ ለመጀመሪያ ያህል አሁን ከኋላ ላይ እንደምትመለከቱ የምታያት ካስ አውቶ የምትባለው የ22 ሞዴል የሆነችው ኢቪ ካር ነች። አባንቺ ሳይድ ደግሞ ያለው የ2007 ሞዴል ያሪስ ቤልታ ነው ያለው። እንግዲህ ከኢቪዋ ስንጀምር ዋጋዋ በ2 ሚሊዮን 250 ሺህ ብር አጠቃላይ ዋጋ ቀርባለች። እቺ መኪና እንግዲህ ወደ ሀገር ውስጥ ገና ስትገባ ዋጋዋ የዚህን ያህል የተጋነነ አልነበረም። እስከ 1 ሚሊዮን 850 ሺህ ድረስ ነበረ። ኦልሞስት አሁን የ650 ሺህ ብር ያህል ጭማሪ አሳይታለች በገበያው ላይ። ሆኖም ግን ያ የ650 ሺህ ብር ጭማሪ የካሽ ዋጋ ነው። እኛ ጋር ግን ቢያንስ የባንክ ሲሆን የተወሰነ አዲሽናል ጭማሪ አለ ዋጋ ላይ። ያንን ግን እኛ ትንሽ ኮንሰንትሬት አድርገነው ቢያንስ ያለውን ጭማሪ በባንክ ለደንበኞቻችን አቅርበናል ማለት ነው። ስለዚህ መኪና የ1 ሚሊዮን ብር የባንክ አማራጭ አለው። እንግዲህ ካስ አውቶ እንደምታውቂው እስከ 250 ኪሎ ሜትር በፉል ቻርጅ መሄድ ትችላለች። ለከተማ ውስጥ እንቅስቃሴ ተመራጭ መኪና ነች። እንዲሁም ደግሞ ካንቺ ጎን ያለችው መኪና ያሪስ ቤልታ መጠነኛ እርማት የምትፈልግ የ2007 ሞዴል ነች። የነዳጅ መኪና እንደምታውቂው ነዳጅ ወደ ሀገር ውስጥ እየገባ ስላልሆነ በሚል ስጋቶች ናቸው ያሉት። በእርግጥ ነዳጅ በአቅርቦቱ እስካሁን ድረስ ባለው መረጃ አልተቆራረጠም፣ ግን ነዳጅ የመቋረጥ ስጋት አለ፣ በደንብ አንዣቧል። ምክንያቱም ዓለም አቀፍ ጦርነቶች ተነስተዋል። የቀይ ባህር መስመር ይዘጋል ላይዘጋም የሚሉ ትርኮች አሉ። ያ ተያይዞ ነዳጅ አይገባም በሚል ስጋት መኪኖች ዋጋ በጣም ሃይሊ ጨምረዋል። አሁን የመኪና የ2002 ሞዴል የ2007 ሞዴል ነው። ዋጋ በ2 ሚሊዮን 250 ሺህ ብር የቀረበ ነው። ከበፊቱ ዋጋ ጋር ስናየው እስከ 400 ሺህ ብር 500 ሺህ ብር ያህል ጭማሪ አሳይቷል። ያ እንግዲህ አገር አቀፍም ዓለም አቀፍም የሆነ ክስተት ስለሆነ ምንም ማድረግ አንችልም። ግን ምንድነው ሁሉም መኪኖች ላይ ጭማሪው ሁሉም መኪና ላይ እንዲጫን አልፈቀድንም እኛ። በተመሳሳይ ሁኔታ የ2010 ያሪስ ኮምፓክት በከተማው ላይ እስከ 2 ሚሊዮን 100 ሺህ እና 150 ሺህ ብር እየተሸጠ ነው የሚገኘው። ቢያንስ እኛ ጋር ግን ጋፑን አጥብበ ነው እስከ 1 ሚሊዮን 800 ሺህ ብር እየሸጠን ነው የ2010 የሆነ ያሪስ ኮምፓክት ማለት ነው። ስለዚህ አንዳንድ መኪና ላይ በደንብ ቪዚብል የሆነ የሚታይ ጭማሪ አለ። አንዳንድ መኪኖች ላይ ደግሞ በደንብ ቅናሹን ጉልት አድርገን የምናሳየው አይነት ሆኗል ማለት ነው። ስለዚህ የዚህንም መኪና የ900 ሺህ ብር የባንክ አማራጭ አለው። እስቲ ብዛት ያላቸው ኤሌክትሪክ መኪናዎች ስላስገባን በዚህ በኩል ደግሞ እስቲ እነሱን እንያቸው። እሺ እንግዲህ አሁን ካለው ሁኔታ አንፃር ነዳጅ በበቂ ሁኔታ እየተገኘ አይደለምና
የነዳጅ መኪና የሚጠቀሙ ሰዎች ምን አይነት ነገር ሪከመንድ ታደርጋቸዋለህ? ወይስ ምን አይነት ነገር ይጠቀሙ? እንግዲህ ምንድነው ሲግኒፊካንት የሆነ እንደዚህ ነው ብዬ የምናገረው ነገር አይኖርም። ሆፕፉሊ ያው ተስፋ ነው የምናደርገው ይሄ ዓለም አቀፋዊ ችግር ተፈቶ የነዳጅ አቅርቦት በበቂ ሁኔታ ይቀርባል ብለን እናስባለን። ያ ነገር በዘላቂ ሁኔታ የማይፈታ ከሆነ ሰዎች ያላቸው አማራጭ ምንድነው መኪኖቻቸውን ወደ ኤሌክትሪክ ካር መቀየር ነው ያላቸው ብቸኛ አማራጭ። ምክንያቱም ነዳጅን ይተካል ተብሎ ኤክስፕሎር የተደረገ ሌላ አይነት ነገር ስለሌለ ማለት ነው። ስለዚህ መኪና ኖርማሊ ነዳጅ መኪና ያላቸው ሰዎች ብቻ ሳይሆኑ መኪናም እንግዛ ብለው ያሰቡ ሰዎች ምን ማድረግ አለብን ካሉ ሲግኒፊካንትሊ ቪዚብል የሆነ እንደዚህ አድርጉ ብለን የምንመክረው አይነት ምክር አይኖርም። ምክንያቱም ያ ፐርሰናል ፍላጎትም ነው የሚሆነው። ግን ምንድነው ያለውን ወቅታዊ ጭማሪ የገበያውን ሁኔታ እያዩ የራሳቸውን የሆነ ዲሲሽን ነው የሚወስዱት። ስለዚህ የኤሌክትሪክ መኪና ዋጋውም ኦልሬዲ ይታወቃል። እኛም በበቂ ሁኔታ አቅርበናል። የነዳጅ መኪናውም ዋጋዎቻቸው ይታወቃሉ። ጭማሪው እንዳለ ሆኖ እነሱንም በበቂ ሁኔታ አቅርበናል። ስለዚህ ምንድነው አድቫይስ የምታደርጉን ካሉ እኛ ሁሉንም ሪሌቲቭሊ አቅርበናል። ከዛ ባለፈ ወርክሾፓችን ላይ ሲመጡ እንትን ማድረግ ነው ማማከር አገልግሎት እንሰጣለን። ከዛ ባለፈ ግን የራሳቸውን የሆነ ውሳኔ ነው የሚወስኑት ማለት ነው። ይሄንን ነው ልልሽ የምችለው። ስለዚህ ይሄንን ካልኩሽ ዘንዳ እስቲ ወደኋላ ዞር እንበልና በብዛት ያስገባናቸው ኢስተር ሻንጋኖች እና ቢዋይዲ ሴጉል ስላለ እነሱን እናያቸው። እሺ አሁን እዚህ ጋር እንደምትመለከቱው እንግዲህ ከዛ ጀምሮ እስከዛ መኪና ድረስ ኦልሞስት ወደ 6 ኤሌክትሪክ መኪና አለ። እንግዲህ ኤሌክትሪክ መኪና እንዳልኩሽ አሁን ካለው ወቅታዊ ችግር ጋር ምናምን ሰውም ዲማንድ እያሳየ ስለሆነ በብዛት ለማስገባት ሞክረናል። ያቺኛው እንግዲህ ጊነስ የምትባለው ኤሌክትሪክ መኪና ነች። በፉል ቻርጅ እስከ ከ150 እስከ 200 ትሄዳለች። እነዚህ ደግሞ ያው በሁሉም ሰው ዘንድ የሚፈለጉትና የሚታወቁት የኢስተር ሻንጋን ናቸው። እንግዲህ የዛችኛው መኪና ዋጋ በ1,450,000 ብር ቀርባለች። ሀፍ 50-50 የሚባል የባንክ ኦፕሽን አለው። በዚህ አጋጣሚ አያይዤ የምነግርሽ የዋጋው ጭማሪ ምንም ያህል ቢያሳይ ውድ ደንበኞቻችን ከኛ ሊያገኙት የሚችሉት ትልቁ ጥቅም ምንድነው? የባንክ ኦፕሽን መኖሩ ነው። የባንክ ኦፕሽኖቻችን 50-50 አለ፣ 70-30 አለ፣ 60-40 አለ። ስለዚህ እና ያ እነዚህ ሶስቱን የባንክ ኦፕሽን አቅርበናል ማለት ነው። ስለዚህ አሁን ያቺ መኪና በ50-50 የባንክ ኦፕሽን የቀረበች ነች። በተመሳሳይ ይሄኛው ደግሞ በ60-40 የቀረቡ ናቸው። እነዚህ ሁለት መኪኖች ኦልሞስት ወደዚህ ጋር ያሉት እነዚህ እንግዲህ እንደምታውቂያቸው እስከ 400 አይ ቲንክ እስከ 350 እስከ 400 ድረስ የሚጓዙ ናቸው በፉል ቻርጅ። ለራይድም ለቤት አገልግሎትም በጣም ተመራጭ የሆኑ መኪኖች ናቸው። ብዙ ሰው ይፈልጋቸዋል። ከፊት ለፊት ደግሞ ቢዋይዲ ሴጉል ነው ያለው። እነዚህ ቢዋይዲ ሴጉል የ2025 ሞዴል ናቸው። በፉል ቻርጅ 405 ኪሎ ሜትር መሄድ የሚችሉ ናቸው። 48 ኪሎዋት ባትሪ የተገጠመላቸው ናቸው። በሚገርም ሁኔታ ደግሞ እነዚህ መኪኖች ኪሎ ሜትራቸው በጣም ትንሽ ናቸው። የተነዱት ኪሎ ሜትር በጣም ትንሽ ነው። ለምሳሌ ይሄን መኪና ብናየው ኦልሞስት 27000 ኪሎ ሜትር ነው የተነዳው። ባትሪ 98.8 ነው። አሁን ኤሌክትሪክ መኪና ሲገዛ ሰው ምንድነው ማየት ያለብን? ልክ እንደ ነዳጅ መኪኖቹ እንደ ኮሮላ፣ እንደ ኮምፓክት፣ እንደ ዲዛይር ምን ኤሌክትሪክ መኪና ላይ የሚታይ ነገር የለውም ብሎ የሚያስብ ሰው አለ። ቤዚክሊ የሚታየው ይሄ ሻንሲ ጠርዝ ምናምን የምንላቸው ነገሮች እንዳሉ ሆኖ ይሄ መኪና ሞተር ስለሌለው ኢንቨርተር ስለሆነ ያለው ባትሪና ኢንቨርተር ስለሆነ ያለው ኢንቨርተሩ ምንድነው የሚደረገው? ባትሪው ምንድነው የሚደረገው? በኢቪ ካር ኢንስፔክተሮች ኢንስፔክት ነው የሚደረገው። ሶ ዲያግኖሲስ ይደረጋል በኮምፒውተር። በደንብ ቤዚክሊ የሚታየው ባትሪያቸውና ኢንቨርተራቸው ነው። የነሱ ሄልዝ ነው የሚታየው። ሶ የዚህ መኪና ሄልዙ 99% 8% ነው የዚህ ማለት ነው። ኦልሞስት አዲስ በሚባል ኮንዲሽን ያለው ኪሎ ሜትሩ በጣም ትንሽ ነው። ሶ which is በጣም ፐርፌክት መኪና ነው። ዋጋውም በጣም አፎርደብል በሆነ ፕራይስ የቀረበ መኪና ነው። አሁን ላይ ገበያው ላይ እስከ 3.6 3.7 የተጠሩ ነው እነዚህ መኪኖች። በ3,300,000 ብር የቀረበ ነው።
መጠነኛ ጭማሪ ቢኖረውም ግን የዛን ያህል ጭማሪው አፌክት እንዳያደርገው በተቻለ መጠን ለመቆጣጠር ሞክረናል። ስለዚህ ለዚህ መኪና እስከ 1.4 የባንክ አማራጭ እናዘጋጅለታለን። 2.1 ድረስ ካሽ ይከፍላል ማለት ነው። በንጽጽር ደግሞ እችኛዋን መኪና ደግሞ ስናያት 12000 ኪሎ ሜትር ብቻ ነው የተነዳችው። ባትሪዋ 100 ነች። ቅድም እንዳልኩሽ ባትሪው ይታያል፣ ኢንቨርተሩ ይታያል። ምንም አይነት ቦዲ ላይ የምታየው ጭረት የለም፣ ንክኪ የለም። ይሄ መኪና C73000 ታርጋ ነው ከተላላፊ የለጠፈ ነው። 12000 ኪሎ ሜትር ብቻ ነው የተነዳው። ብዙ ማወራሽ ነገር አይኖርም። በቃ ኦልሞስት ይሄ መኪና አዲስ መኪና ነው ብለን ነው የምናልፈው ማለት ነው። ዋጋውም የዚህ መኪና እንግዲህ በ3.650 የቀረበ ነው እንዳልኩሽ። የ1.4 የባንክ ኦፈር አለው፣ ኦፕሽን አለው። ቀሪው ካሽ ይሆናል ማለት ነው። ፋይናሊ ከኢቪ ካር ማሳየሽ ዩዋናፕ ነው። ይሄ ዩዋናፕ በሌክዠሪ ዩዝ ያለ ነው። እንደምትመለከቱ በጣም የሚያምር መኪና ነው። ውስጡንም ለማየት ከቻልሽ ኦልሞስት 11 ኢንች ስክሪን ተገጥሞለታል። የራሷ የሹፌር ዳሽቦርድ ላይ ያለች ስክሪን አላት፣ መጠነኛ ዳሽቦርድ። ፉል ሌዘር ሲት ነው። ሂተር ኩለር አለው ይሄ መኪና እና ክሬም እና ብላክ ዳሽቦርድ ነው። ቤዚክ የሚባለው ነው። እዚህ መኪና ላይ ደግሞ አክቹሊ እዚህኛው መኪና ላይ ብቻ ሳይሆን ሴጉሎቹ ላይም አለ። እነዚህ ላይም ምንድነው ቤዚክ እና ስማርት የሚባል ነገር አላቸው። ስማርት ሲሆኑ ምንድነው 360 ካሜራ ይኖራቸዋል፣ ራዳር ሴንሰር ይኖራቸዋል እና አዳዲስ ፊውቸሮች አላቸው። ቤዚኩ ደግሞ ሲሆን ጀስት እንደምታየው ነው፣ እንደዚሁ ነው ይሄ መኪና ማለት ነው። አሁን ባለበት እነዚህ አሁን ቅድም ያልኩሽ ራዳር ሴንሰር ምናምን ያል ካሜራዎች አይኖሩትም ቤዚክ ሲሆን። እንግዲህ ይሄ መኪና በ5 ሚሊዮን 400 ሺህ ብር የቀረበ መኪና ነው። ቤዚክም ሆነ ስማርት መኪናው ኦልሬዲ ሌክዠሪ ዩዝ ነው። በጣም የሚያምር መኪና ነው። የ2025 ሞዴል ነው። BYD ዩዋናፕ ይባላል ስሙ። እስከ 2 ሚሊዮን 400 ሺህ ድረስ የባንክ አማራጭ አለው። 3 ሚሊዮኑን ካሽ የሚከፍሉበት ይሆናል ማለት ነው። ስለዚህ ኤሌክትሪክ መኪኖች በዛሬው የሰንዴ ማርኬታችን እንግዲህ እንዳሳየውሽ አይ ቲንክ 7-6 መኪናዎች ገብተዋል። ይሄንን ይመስላል ኤሌክትሪክ መኪና ላይ ያሉት ከሌክዠሪው ጨምሮ ማለት ነው። ስለዚህ እስቲ ወደዛ ጋር ደግሞ ዲዛይሮች አሉ። እስቲ ዲዛይሮቹን ደግሞ ሄደን እናያቸዋለን። ኦኬ እሺ። አሁን ደግሞ እንደምታዩ እዚህ መደዳ ላይ የሱዙኪ ዲዛይሮች መኪና በስፋት የቆሙበት ቦታ ነው። ኦልሞስት ከጀርባም የቆሙ መኪኖች አሉ። በዚህ በ46ኛው የሰንዴ ማርኬታችን ላይ ከ6 ዲዛይሮች በላይ እንዲሁም ደግሞ ከ3 ስዊፍቶች በላይ አስገብተናል። ስዊፍቶቹ አጋጣሚ ሆኖ ውጪ ነው፣ ወደ በኋላ አሳይሻለሁ። ከዛ ባለፈ የዋጋቸው ጉዳይ ነው የሚነሳው፣ የመኪኖቹ ጥራት ነው የሚነሳው። ከዛ ስንጀምር የ2022 ሞዴል ናቸው በጠቅላላ። መጠነኛ ግሪሎች ሊኖራቸው ይችላል። እንደምታውቂው ዲዛይሮች በጣም ሴንሲቲቭ ስለሆኑ ስፒድ ብሬክም ሊመታቸው ይችላል፣ ድንጋይም መጥቶ ሊያጣምማቸው ይችላል። መጠነኛ ግሪሎች ሊኖሩ ይችላሉ፣ ኮምፕሮማይዝ ይደረጋሉ፣ የዛን ያህል የተጋነነ ግጭት ከሌለ ማለት ነው። ግን ምንድነው የኛ አገር ገበያው አሁን ስለተበላሸ ግሪል የሚባለው ኮንሰፕት ዋጋቸውን አፌክት እያደረገው ነው። ስለዚህ አሁን ለምሳሌ እዛ ጋር የምትመለከቱት መኪና ግሪሉ ሰፋ ያለ ስለሆነ በ3 ሚሊዮን 400 ሺህ ብር የቀረበ መኪና ነው ማለት ነው። ያ ማለት ግን ግጭት አለው አይደለም። የግሪሉ መጠን ስፒድ ብሬክ ወይም ድንጋዩ ሲመታው ሰፋ ያለ ስለሆነ በ3 ሚሊዮን 400 ሺህ ብር የቀረበ መኪና ነው። ከዛ ባለፈ 1 ሚሊዮን 900 ሺህ ብር ላለው ሰው የ1 ሚሊዮን 500 ሺህ ብር የባንክ ኦፈር ተዘጋጅቶለታል። በተመሳሳይ ሁኔታ እዚህ ጋር ያለውን ዲዛይር ደግሞ ስታዩ ምንም አይነት ግሪል የለውም፣ ንክኪ የለውም መኪናው። ኪሎ ሜትሩ ከ20 ሺህ በታች ነው። ሲቤት የቅርብ ታርጋ ነው። ዋጋው በንጽጽር ስታዩ 3.7 ነው የመኪናው። ኦልሬዲ 900 ሺህ ብር ባንክ አለበት የመኪና። እስከ ስንት ብር መሰለሽ? የዚህ እስከ 18 ሺህ ብር ድረስ ወራዊ ተመላሽ እያደረግሽ የምትነጁ መኪና ነው። ያ ማለት 2 ሚሊዮን 800 ሺህ ብር ለእጅ ያስፈልግሻል ማለት ነው። ከዛ ባለፈ ዲዛይሮቹ ዋጋ ይህንን ይመስላል። ከ3 ሚሊዮን 400 ሺህ ብር ጀምሮ ነው ያለው። ቅድም እንዳልኩሽ የግሪሉ መጠን ሰፋ ካለ እስከ 3.2 ሊወርድ የሚችልበት አጋጣሚ አለ።
በዚህኛው ዙር ወይ ተሽጦ ሊሆን ይችላል እንጂ በባለፈው 45ኛ ዙር ላይ 3.2 የምትባል ዲዛይር ገብታ ነበረ። በዚህኛው ዙር ግን አልገባችም። ስለዚህ ዲዛይሮች ይህንን ይመስላል ያለው ገበያ። ግን የፊውል ኮንሰፕሽኑን ስታዩ ከዓመተ ምህረቱ አንጻር ስታዩ መኪናው which is በጣም ፐርፌክት ነው። ለኛ ሀገር ሃይሊ ሪከመንድድ የሚደረግ ነው። ቅድም ስናወራ እንደነበረው ከዓለም አቀፍ ሁኔታ ጋር ከነዳጅ አቅርቦት ጋር ተያይዞ ስትመለከቱ እነዚህ መኪኖች በሊትር ከ18 እስከ 20 መጓዝ የሚችሉ መኪኖች ናቸው። which is highly fuel consumed የሆኑ መኪኖች ናቸው። ስለዚህ ፕሪፈር እናደርጋቸዋለን እነዚህ መኪኖች። ከስተመር መጥቶ ቪትስ እና ይሄንን መኪና ኮምፔር ካደረገልን እኛ ይሄንን መኪና እንዲገዛ ሃይሊ ሪከመንድ እናደርገዋለን ማለት ነው ከፊውል ኮንሰፕሽኑ አንፃር። ከዛ ባለፈ መኪኖቹ በጣም ሪሰንት የሆኑ ማኑፋክቸሪንግ ዴት ነው ያላቸው። ቪትስ ለምሳሌ ብንመለከተው ኦልሞስት 22 ዓመት አካባቢ ሞልቶታል። ላስት የቪትስ ይር የምንለው እንግዲህ 2004 ነው። የ2004ን እንኳን ብንወስደው ኦልሞስት 22 ዓመት ሞልቶታል። ይሄ መኪና ደግሞ 22 ሞዴል ነው። ኦልሞስት 4 ዓመቱ ነው ከተመረተ ወደ ገበያው ከተቀላቀለ። ስለዚህ በዓመተ ምህረት ብትዩ በዋጋ ደረጃም ብታዩ በፊውል ኮንሰፕሽኑም ብታዩ በውበት ደረጃም ብታዩ ዘመናዊ መኪና ነው። በደንብ ሊመከር ሊበረታታ የሚገባ አይነት መኪና ነው ማለት ነው። ስለዚህ ዲዛይሮች ላይ ይሄንን ይመስላል ያለው ሀሳብ። በጣም ጥሩ። በዚህ ተያይዞ ይሄንን ገበያ ከሌላው ገበያው ምንድነው ለየት የሚያደርገው? በጣም ጥሩ። እንግዲህ ሶሉሽን መኪና መሸጫ ለየት የሚያደርገው ነገር በከተማችን አዲስ አበባ ከዚህም በፊት ብዙ ጊዜ ደጋግሜ ተናግሬዋለሁ። ለአዳዲስ ተመልካቾች ለአዳዲስ ደንበኞች ግን አድረስ ለማድረግ የሶሉሽን መኪና መሸጫ ለየት የሚያደርገው ነገር የመጀመሪያው ነገር መኪና በቅናሽ ማቅረቡ ነው። ሁለተኛ ነገር የባንክ ኦፕሽን በስፋት ማቅረቡ ነው። እንደ ደንበኛው አቅም ይዘት ማቅረብ መቻሉ ነው። ሶስተኛ ነገር ደግሞ በከተማችን አዲስ አበባ ያልተለመደ ሁነት ማስተዋወቁ ነው። ያም ምንድነው ሰንዴ ማርኬት ዛሬ የተገናኘንበት ማለት ነው። ይሄ ሰንዴ ማርኬት በከተማችን ከኛ በኋላ የጀመሩ ብዙ ተቋማት አሉ፣ ግን ማስቀጠል ሳይችሉ ቀርተው ሁሉም አቁመውታል። ምክንያቱም ትልቅ ፕሮሞሽን ይፈልጋል፣ ትልቅ ጥንካሬ ይፈልጋል፣ ትልቅ አቅርቦት ይፈልጋል፣ ትልቅ ስራ ይፈልጋል። ይሄ ሰንዴ ማርኬት እንደ ቀልድ የተጀመረ አይደለም። ለብዙ ጊዜ ጥናት የተደረገበት ነው። ለብዙ ጊዜ የታሰበበት ነገር ስለሆነ ኦልሞስት 46 ተከታታይ ዙር ያለምንም መቆራረጥ ያለምንም መንገጫገጭ ብዛት ባለው መኪናና ብዛት ባለው ከስተመር አቅርበናል። እንዴት ይሄ ነገር ኮላቦሬት አደረገላችሁ ካልሽን ምንድነው ኮንሰፕቱ የሰንዴ ማርኬት አብዛኛው ሰው እንደምታውቁ ከሰኞ እስከ ቅዳሜ ከባድ የሆነ ሀስል ላይ ነው ያለው። በጣም ማይነር ከመቶ ሜቢ 30 40 የሚሆነው ሰው ነው ከሰኞ እስከ ቅዳሜ መጥቶ መኪና ማየት መግዛት የሚችለው። አብዛኛው ማህበረሰብ ክፍል የመንግስት ሰራተኛ አለ፣ የግል ሰራተኛ አለ፣ በጣም ቢዚ የሆነ ሰው አለ፣ አይችልም። ስለዚህ እንደዚህ ሰፋ አድርገን ብዛት መኪና ብናቀርብ ብዙ ሰው ልናገኝ እንችላለን የሚል ኮንሰፕት ይዘን ነው የተነሳ ነው። ያም ደግሞ መሬት ላይ አልቀረም። እጅግ በርካታ ሰዎች እየመጡ እየገዙ ነው። በጣም ተወዷል። ሰንዴ ማርኬት ላይ ብዙ ሰው እረፍት ስለሚሆን የእረፍት ቀኑ ስለሆነ እጅግ በርካታ መኪና ለምርጫ ብዛት ያለው መኪና አቅርበን እንደ ሁሉም ሰው አቅም እንደ ሁሉም ሰው ፍላጎት የሚፈልገውን አይነት መኪና በሚፈልገው አይነት ፕራይስ አወዳድሮ እንዲገዛ ጀስት በጫናም ብቻ ሳይሆን አወዳድሮ መርጦ ቪትስ ቢፈልግ ቪትስ ከ10 አማራጭ በላይ እናቀርብለታለን። የወደደውን ያይ መርጦ መግዛት የሚችልበትን ስርዓት ነው የዘረጋ ነው። ይሄ ሁነት እንግዲህ ሲካሄድ 46 ዙር ሞልቶታል። እንግዲህ 46 እሁድ ማለት ካልተሳሳትኩኝ ኦልሞስት ከ8 ወር በላይ ማለት ነው። 8 ወር 9 ወር አካባቢ ማለት ነው። አሁን የፊታችን ሐምሌ ወይ ነሐሴ ሲመጣ ኦልሞስት 1 ዓመታችን እንደፍናለን ማለት ነው። በዚህ ሂደት ውስጥ ግን እጅግ በርካታ ሰዎች የመኪና ባለቤት ሆነዋል በትንሽ ካሽ። ከዛም ባለፈ ደግሞ ያለምንም መቆራረጥ ወጥነት ባለው መልኩ የተካሄደ ነው። እንግዲህ ይሄ ሰንዴ ማርኬት በጣም የብዙዎችን ቀልብ ስቦ በጣም ብዙ ቲክታክ ፕላትፎርሞች መጥተው የዘገቡበት ነው። በጣም ትልልቅ ፎሎወር ያላቸው የዩቲዩብ ቻናሎች በጣም ብዙ ቻናሎች መጥተው የዘገቡት ያዩት ነገር ነው። ቪዲዮ የሰሩበት ነው። ከዛም ባለፈ አልፎ ተርፎ ደግሞ
በትልልቅ ሚዲያ ጭምር በኢትዮጵያ ቴሌቪዥን ጭምር መጥተው ታድመው ቪዲዮ ሰርተው በቴሌቪዥን ጣቢያቸው ጭምር ያስተላለፉበት ሁነት ነውና ሰንዴ ማርኬት እንግዲህ ለየት የሚያደርገው ከመኪና መሸጫ ከመኪና ግብይቱ ባለፈ ሻጭና ገዢንም ማገናኘቱ ነው። ከስተመር በሚፈልገው ዋጋ የሚፈልገው መኪና ማግኘቱ ነው። እረፍት በሚሆንበት ቀን በእሁድ መዘጋጀቱ ነው ለየት የሚያደርገው። ያ ስንል ግን እሁድ ብቻ አይደለም ያለው የመኪና መሸጫ፣ ከሰኞ እስከ ቅዳሜ ስራ ይሰራል። እሁድ ለየት ባለ መልኩ ለሁሉም ከስተመር በሚሆን ሁኔታ መኪና ግብይት ያዘጋጃል ማለት ነው። ይህን ይመስላል። ቅድም ስገባ ውጭ ላይ መኪናዎችን ተመልክቻለሁ። እንግዲህ መኪናቸውን መሸጥ የሚፈልጉ ሰዎች በምን አይነት መንገድ ነው ወደዚህ ገበያ ይዘው መጥተው መሸጥ የሚችሉት እና ውጭ ስላሉት መኪናዎች አንዳንድ ነገር አለ? በጣም ጥሩ። ምንድነው የተለየ ሎጂክ የለውም። ሰንዴ ማርኬታችን ሁሉንም ያካተተ ስለሆነ ምንድነው የምናደርገው? ማንኛውም መኪናውን መሸጥ የሚፈልግ ሰው ካለ መኪናውን ይዞ ይመጣል። የመረከቢያ ፎርም አለን። በመረከቢያው ፎርም መሰረት መኪናውን ተረክበን እናቆምለታለን፣ ይሸጣል። ሲሸጥ ብሩ ወደ አካውንቱ እንዲገባ እናደርጋለን። ውልና ማስረጃ ሪስፖንሲብል ሆነን ስለምናገበያያቸው ውልና ማስረጃ ላይ ሄደው እንዲፈራረሙ ግዴታችንን እንወጣለን። ይሄ ነው፣ የተለየ ሌላ አይነት አሰራር የለውም። ከዛ ባለፈ እንደምትመለከቱት ነው፣ እጅግ በርካታ መኪና አለ። ቦታውን በመኪና በጣም የተጨናነቀ ነው። ሰንዴ ማርኬቱ የዚህን ያህል ሰፍቶ እየተካሄደ ያለ ስለሆነ በጣም በርካታ መኪና ነው ያለው። ግለሰቦች ቅድም እንዳልኩት ሰንዴ ማርኬቱን ለየት ከሚያደርገው ነገር አንዱ ገዢና ሻጭ የሚገናኝበት ቦታ መሆኑ ነው። ስለዚህ ይሄ ሁሉ የምታየው መኪና የድርጅቱ አይደለም፣ ከበርካታ መኪና መሸጫና ከበርካታ ግለሰቦች የመጡ መኪኖች ናቸው ማለት ነው። ስለዚህ ማንኛውም ሰው መኪናውን መሸጥ የሚፈልግ ሰው ካለ መስቀል ፍላወር ምስራቅ በር ስጋ ቤት ጋር ነው አድራሻችን። ስልክ ቁጥር እናስቀምጣለን። በሰንዴ ማርኬትም ከሰንዴ ማርኬት ውጭም አምጥቶ መሸጥ ይችላል። በራችን ሁልጊዜም ክፍት ነው ማለት ነው። በጣም ጥሩ። እሺ፣ ሸኝ ቤት አያደርስም፣ ግን የተለየ የምለው ነገር የለም። መኪና መግዛትም መሸጥም መለወጥም የሚፈልግ ማንኛውም ሰው ካለ ሶሉሽን መኪና መሸጫን ተቀዳሚ ምርጫው ያድርግ። መኪና በባንክም በካሽም አቅርበናል። ሰንዴ ማርኬታችን በጣም ሰፍቶ የሚካሄድ ፕሮግራም ነው። በጣም ትልቅ ሁነት ነው። ቅድም እንዳልኩሽ በጣም ትልቅ ሚዲያዎች የዘገቡለት ስለሆነ ማንኛውም ሰው መጥቶ ጎራ ማለት ይችላል። አድራሻ ለሚፈልግ ሰው መስቀል ፍላወር ምስራቅ በር ስጋ ቤት ጋር ነው የምንገኘው። ስልክ ቁጥራችንን ካፕሽን ላይ እናስቀምጣለን። ከዛ ባለፈ ይሄ ነው ኦቨርኦል ያለው። ማንኛውም ሰው መኪና መግዛት መሸጥ የሚፈልግ ሰው በራችን ምንጊዜም ክፍት ነው ማለት ነው። እንግዲህ እንደምትመለከቱት ነው። ትልቅ መረጃ እንዳገኘችበት ተስፋ አድርጋለሁ። ይሄ ብቻ አይደለም፣ ብዙ መኪናዎችን እየተመለከትኩኝ ይገኛለሁ። ከግቢ ውጪ ብዙ መኪናዎች አሉ። እርሶም ይምጡ፣ ይግዙ፣ ይሽጡ። የምትፈልጉትን ነገር እዚህ ማድረግ ትችላላችሁ። ሶሉሽን ካር ማርኬትን ምርጫው ያደርጉ። እናመሰግናለን።